ግባለታ ምድራቃጣሪ 19 ቡድን ሆናችሁ ገጥማችሁን አልቻላችሁንም። 19 ቡድን ሆናችሁ ቋጥራችሁ ማንዬ ምን አይነት አንገት የሚያስደፋ ቡድን ያለኝ በእናትህ። ለተቃራኒ ቡድን አንገት የሚያስደፋው ጨጓራ የሚዋጥጥ ዋጋህን የሚሰጥ ቲም ያዘጋጀው ዘንድሮ። እያንዳንድ በየቤት እየመጣው ክትባትን እሰጥሃለሁ። እያንዳንድ አይቀርልን። የምን አባቱ ዶሮ ነው? እኛ ሲጀመር ለዶሮ ደንግጠን እናውቃለን እንዴ? ሁሌ በትንትኗን አውጥታናት አይደል እንዴ እኛ ወደ ቦታችን የምንመለሰው? ሁሌ ቢሆን እኮ ነው የምልህ። ከሜዳ ውጭ ሆነ በሜዳ እኮ ዶሮዋን እኮ ገነጣጥለን በልተን ነው የምንመገባት። ይህንን አታውቅም? አራተኛ ቄስን ለማንዬ ምን አይነት ቲም ነው ይህ? በእውነት ቋጣሪዎች እንዲጨቋራችሁ ሲላስታዩ ደስ ብሎኛል። ጀሞ እሱስ እንደስ አላሉትም እንዴ? ጀሞ አላላችሁም ወይ? አርስዬ ጀሞ ሲመለስ ማለት ነው ሁሌ ደስታ ነው፣ ሁሌ በሽታ ነው። ከሞርጋን ሸርኮት ሊንክ አድርጋ ደርሶ ነው እመለስልሃለሁ፣ ገና እመለስልሃለሁ። አቤት ምን አይነት ጣፋጭ ድል ነው በእናት ኤዜ። እውነትም የአርሰናል ደጋፊ ነህ ማን? ሃትሪክ ትሰራባችኋለህ፣ እንዲህ ትልባችኋለህ። ኧረ ምን አይነት የሚያረካ ቪክትሪ ማ። ኦፕን ፕሌይ ጌማችን ይስተካከላል ይጨምራል ያላልኩም። 4 ጎል ያለ ሴት ፒስ። እንደውም ደበረኝ። ሴት ፒስ ካልገባ ነሻጥ የለውም። ሴት ፒስ ያስፈልገናል ነው የምልህ። ሚኮን ቀርጠም ጥምጥም ያረኳት። አሁን ገብተህ በዚህ ሞራል ቮት አድርግ። ሁሉንም ዋንጫ ነው እንበለው። መርፊሽ አልሸነፍም ነው የምልህ። ገብተህ ቮት አድርግ በዚህ ሞራል። በቴሌብር ገብተህ ቮት አድርግ። እናቴ እንዴት አባተህ ነው የምንችለው? እንዴት ነው የምንችለው? በእናትህ ዴክለር ራይስ እንዴት ነው የምንችለው? በቃ ማይችል ተጫዋች የለንም። ጋብርኤል ምናምን ነገር ምናምን ያልሽ 19 ቡድን ሲደግፍ 19 ቡድን ሲቋጥር ማለት የበለጠ ነው የምንገርፍህ። ባየር ሙኒክ መጣውልሽ። ከዛ ሃንግማን አሁን ሃንግማን አልፈራችም እርግጠኛ ነኝ። ልክ ባየር ሙኒክን ስገርፋት ግን ትፈሪያለሽ። ከዛ እየፈራሽ እየተንቀጠቀጥሽ እለጥፍሻለሁ አንቺ። ቢያር ዘጋነርስ ዋንጫው ዲሴምበር ላይ ነው የሚነሳው። ተስፋ ትቆርጫለሽ ሁልሽማ 19ሽም ተስፋ ትቆርጫለሽ። ያው ተሸንፈናል። ኧረ እንዴት ነው የምንችለው? በኢየሱስ ኧረ በስመ አብ እንዴ! በቃ መባረር አለብን። ከዚህ ፕሪሚየር ሊግ መባረር አለብን። ይኸውላችሁ አሁን ከሁሉም ቲም ስለራቅን ማለት ነው። ይኸውላችሁ አንድ ሳምንት እየተጫወትን አንድ ሳምንት ረፍት እያደረግን አይደርስብንም። ኧረ እንዴት ነው የምንችለው? አራላን አተ ኤዜ ማለት ነው። እናቴ ትሙት በጌታ ስም ምድር ነው ያደረገው እንዴ! በግራ በቀኝ በስ አንተ አጣደፋችሁ። በጣም ነው የምትችለው። እግዚአብሔር ምን አይነት ጨዋታ ነው የተጫወተው። ከዛ ደግሞ ትሮሳርድ በጣም ወይኔ ትሮሳርድ ፕሪሚየር ሊግ ላይ ይችላል። አረ እንዴት ነው የምንችለው? እግዚአብሔርን በጣም ነው የምንችለው። ሜሪኖ ምን አይነት አሲስት ነው ያደረገው ለትሮሳርድ? ሙሉ ቲማችን ማለት ነው። ጭራሽ ፕሪሚየር ሊጉ ዝግጁ አይደለም እንዴ! ምንድነው ኦል ስታር የፕሪሚየር ሊጉ ተሰብስቦ ይጫወታል። በቃ አሁን እኮ በቃ የቀራችሁ እሱ ነው። 4-1 ትራሽ ነው ያደረገው። ምንድነው ጾም ያዝንባቸው። በጣም ነው የምንችለው። በስመ አብ ዶሮ ግንጥል አድርገን የበላናቸው። ገባችኋ? አሩስቶ ሻርማ ምናምን ቺክራፕ ሁሉንም አድርገን የበላናቸው። በጣም ነው የምንችለው እንዴ! ሃትሪክ ቤቢ ሃትሪክ ምን ብዬሽ ነበር? ዶሮ መበለቱን ለእኔ ታዩ ብዬሽ አልነበረ ወይ? 4 ቦታ ከፋፈላት። መጀመሪያውን ጎል ሲያገባ እንዴት አይስቅባቸውም? ንዴት እንዴት አይስቅባቸውም? ምን ይዛጀለግ ያብያ አስቀምጠልኝ ነው ከረፍት ሲገባ አሳቀኛ አሳቀኛ
ማጋሌሽን ቦታ ኢንካፔ ፊክስ እንደሚያረጋት እንደሚያገላብጣት እናቅ ነበር ግን ማለት ነው ኢዜ ይችላል ሲጀመር ማለት ነው። ዘንድሮ ነግሬያችሁ ነበር አይደለም? ማጋሊሽ አርቲታ ራሱ ቢጎዳ ዋንጫውን ከመብላት ማንም የሚያስቆመን የለም። ማን የዋንጫ ጉዟችንን የሚያስቆመን? የትኛው ጀግና ነው? የቱ አንበሳ የዋንጫ ጉዞ በላነው በቃ። የራያ ጥቅም ምንድን ነው? ሻው ራያ ምንድን ነው የለበሰው? አላቅም። አንተም አታውቅም። ለዘጠኝ ደጋፊ አሁን አንድ ጎል አይበቃም። ለዘጠኝ ደጋፊ አንድ ኤአይ ላልታወቀ ጋር ኤአይ ይሁን ሰው ይሁን ላልታወቀ ቡድን አንድ ጎል አይበቃም። ራያ ለምንድን ነው? ምንድን ነው ጥቅሙ? ማለት ምንድን ነው? ቆይ አሁን እኮ ላችሁ እኔ መሸነፉ እኮ አይደለም የገረመኝ። ምን መሰላችሁ? ለቶተንሃም 3 ጎል ሰጣችሁት፣ ከዛ ያሸንፋል ብላችሁ አቻ ሲወጣ 3 ጎል ሰጣችሁት። ምን ማለት ነው እንዴ? እኔ ሊያሳብዱኝ እኮ ነው። እኔ እንደ ቶተንሃም የዘቀጠ ክለብ እኔ ፕሪሚየር ሊጉ አይደለም ሻምፒዮንሺፕ ቢወርድ ከምር ተመልሶ አይመጣም። ልንገራችሁ እንዴ ጨዋታው መሀል ላይ ማለት ይጠፋባቸዋል፣ ይረሱታል፣ ዝም ብለው ያያቸዋል፣ ይቆማሉ ምናምን። ምንድን ነው ያልገባኝም እንዴ? በፈጣሪ ስም ኧረ እንኳን አንድ ሰው ብቻውን የሚደግፈው ከምር እሱ ችግር የለም ቢያብድም ለእሱ አናጣም ቦታ። በዛ ቢል ኖሮ አስቡት ሰውን እንዴ